ቤተክርስቲያን እኮ ልጅ 17 ዓመት ህፃን ልጅ አምጥታ ያስደፈረችው አገልጋይ በሚል ጠርታ አገልግሎ መድረኩ ላይ ሃሌሉያ ሲል አሜን ሲሉ ቆይተው እኮ ነው መልእክት አለኝና ፈልጌ ነው ብሎ ሆቴል የተያዘበት አልጋ ውስጥ ና ብሎ ጠርቶ ልጁን ደፍሮት ይወጣ። ታቁታላችሁ፣ አገልጋዩንም ታቃላችሁ፣ ተደፋሪው የመካነ ኢየሱስ ልጅ ነው። ደፋሪውን የጠራችሁ ማነች? ቃልዮት አልጋው ላይ ነው። ጧት ሲነሳ የአንደር ኤጅ ወንድ 17 ዓመት ልጅ ሙሉ በሙሉ ተበለሻሽቶ አልጋው የለ ምን የለ ብልሽት ወጥቷል። ልጁ ዳንግጦ ሮጦ ወንድሙ ጋር ግማሹ ለቸርች ሰው ሄዶ ተናገረ ምን እንዳደረገ ይብሉ። የ17 ዓመት ልጅ ፍርድ ቤት እንኳን ይሄድ ብላችኋል። ራሳችሁ ናችሁ ጋብዛችሁ ያመጣችሁት። ተጠያቂ እንዲሆን አድርጋችኋል። ሙሉን ዶክመንት ልጅ የተደፈረበት ሙሉ ዶክመንት ሐዋሳ ሕክምና ያደረገበት ወንድሙ ያሳከመበት ሐዋሳ ሆስፒታል ውስጥ አለ። ለምን ዝም አላችሁ? ምክንያቱም ሁላችሁም አንድ አይነት ስለሆናችሁ እኮ ቆሻሾች። የትኛው ኢየሱስ ወንድ ተደፈረ እየተባለ ዝም ብለሽ ወንጌል አሰብክ የሚላል ወንድ ልጅ አበላሹት እየተባለ የ17 ዓመት ልጅ ማን ፈራጅ ያደረጋችሁ ይላል። ይሄም ልጅ ጉዱ እዚህ ጋር መጥቶ ስለወጣ ነው። ስንቶቹ ተደፍረዋል፣ ስንቶቹ ተበላሽተዋል፣ የስንቶቹ ህይወት ስንቶቹ ወጥተው እዚህ ስለማይናገሩ አብዛኛው ህይወቱ ደግሞ የተመሰቃቀለው ከየት የመጣው ነው ብትሉ ከኦርቶዶክስ የመጣው ኢየሱስ እዚህ ያለ ተብሎ የመጣው ከኦርቶዶክስ የመጣው ነው የተበላው ማለት ነው። እነሱ በራሳቸው መርዙ እባብና እባብ ይተዋወቃሉ። ይሄ ዘመናቸውን ከቅድመ አያታቸው ጀምሮ ዘይት እየተቀበሉ ኢየሱስ ጌታ ነው በሉ እየተባሉ የሄዱት እነሱ ያውቁታል። ከደቡብ ምናምን የተጠረቃቀሙት ያውቁታል። እነሱ መንፈሳቸው አንድ አይነት ነው። አንዱ አንዱን አይዘርፍም። ቢዘርፍም ደግሞ አንዱ ከዘረፈ ይሄኛው ይዘራረፋል። አንድ ነው መንፈሳቸው። እየተበላ ያለው ህይወቱን እያጣ ያለው እየተመሰቃቀለ ያለው እየተደፈረ ገንዘቡን እየተበላ ያለው ከኦርቶዶክስ የመጣው ሞኝ ያልገባው ሞኝ ነው። ይሄንን ቆሻሻ ሃይማኖት ተከትላችሁ እሳት ውስጥ እንዳትገቡ ተመለሱ። ቆሻሻ ሃይማኖት ዓለም ላይ የለም እንደ ጴንጤ ቆሻሻ ሃይማኖት። ለቆሻሾች ራሱ መሸሸጊያን ይመቻል። እንደፈለክ መበለቃቀጥ መበረጋገድ ካማራ ጴንጤ ውስጥ ነው መግባት። ጴንጤ ጋር መበረጋገር አይንሽን ከሰው ላይ አንሽ፣ ከሰውም ከእናንተም ላይ ከሃይማኖታችሁም ከእናንተም ሐሰተኛው ኢየሱስም ላይ አንስቻለሁ። ጨርሻለሁ። ይህ እንዳዳመጣችሁት ነው። ሁሉንም ምስክርነቷን አይታችኋል። ለብዙዎቻችሁ ብዙ ነገር የጨበጣችሁበት ወይንም ደግሞ የተማራችሁበት ይመስለኛል። በዛ እምነት ደረጃ ያለውን ነገር ምን እየተከናወነ እንዳለ፣ እዛ እምነት ውስጥ ምን እየተካሄደ እንዳለ ሁላችሁ ይሄንን ቪዲዮ ሼር፣ ሪፖስት አድርጉ፣ ለብዙ ሰዎች ይድረስ። እነሱም አይቶ ይሄንን አምኖበት እዛ ውስጥ ያሉ የቀሩ ሰዎች እንዲመለሱ ወደ ቅድስት ቤተክርስቲያን እንዲመለሱ እንፈልጋለን። እወዳችኋለሁ። ሁላችሁም ይሄንን ቪዲዮ ሼር እናድርገው፣ ሪፖስት እናድርገው። ሰላማችሁ ይብዛ። እንኳን አደረሳችሁ።